ሰላም ጤና ይስጥልኝ ቤተሰቦቻችን ዛሬ ደግሞ እጅግ አስፈሪና አስገራሚ የሆነ ፊልም ይዘንላችሁ መጥተናል። ሱፐርማን ክፉና ጨካኝ ቢሆን ኑሮ ምን ሊፈጠር ይችል ነበር ብላችሁ አስባችሁ ታውቃላችሁ? ዛሬ የምናየው ብራይትበርን የተሰኘውን ፊልም ነው። አብራችሁን ከቆያችሁ ቆንጆ ፊልም ነው፣ ተወዱታላችሁ። ሰብስክራይብ እና ላይክ እያደረጋችሁ ተከታተሉን። እናመሰግናለን። ካይል እና ቶሪ ልጅ ለመውለድ በጣም እየሞከሩ ነበር። ቶሪ አንድ ድምጽ ሰምታ ለማየት ስትሄድ ድንገት ቤቱ በሙሉ ይናወጣል፣ መብራቱም ይጠፋል። ከሩቅ ደግሞ ደማቅ ቀይ ብርሃን ይታያል። ከተወሰነ ጊዜ በኋላ ባልና ሚስቱ ከጫካ ውስጥ በፍቅር የሚያሳድጉት ቆንጆ ወንድ ልጅ ያገኛሉ። ከ10 ዓመታት በኋላ ቶሪ ልጇን ወደ ትምህርት ቤት የሚሄድበት ሰዓት ስለደረሰ ትጠራዋለች። እናቱ ድምጹን ተከትላ ወደ ከብቶች በረት ስትሄድ ልጇ እሷን ለማስደንገጥ ዘሎ ይወጣል። ከዚያ ሲወጣ አባቱ ለአደጋ ስለሚያጋልጠው ወደ በረቱ እንዳይሄድ ልጁን ያስጠነቅቀዋል። በትምህርት ቤትም መምህሩ ስለ ንቦች ጥያቄ ሲጠይቅ ብራይደን በትክክል ይመልሳል። እሱ ብዙ ስለተናገረ አንድ ልጅ ያፌዝበታል። ከመላው ክፍሉም ውስጥ ከኪትሊ በስተቀር ሁሉም ይስቁበታል። እሷ ግን እንደሱ ያሉ ጎበዝ ሰዎች ዓለምን እንደሚገዙ ለብራይደን ትነግረዋለች። በዚያኑ ምሽት በበረቱ ውስጥ ቀይ ብርሃን ማብራት ይጀምራል። በተመሳሳይ ጊዜ የቶሪ ሬዲዮ መስራት ያቆማል። ድንገት ብራይደን ተኝቶ ሳለ አልጋው ይንቀጠቀጣል። ቶሪ ድምጽ የሰማች ይመስላታል። ነገር ግን መንቀጥቀጡ ሲቆም ወደ ስዕል ስራዋ ትመለሳለች። የብራይደን አይኖችም ቀይ ሆነው እያበሩ ነበር። በዚያም በመስኮቱን ከፍቶ ይዘላል። መሬት ላይም በኃይል ይወድቃል። ቶሪ እንደገና ድምጽ ሰምታ ለማየት ትወጣለች። ነገር ግን በመጫወቻ ማወዛወዣ መስሏት ነበር። ልትመለስ ስትል ከበስተጀርባው አንድ ነገር ሲሮጥ ይሰማታል። ቶሪ በረቱን ለመፈተሽ ስትገባ እሱ ሰንሰለቱ የታሰረበት በር ይዞ እንግዳ ቃላትን እያወራ ታገኘዋለች። እሷን ሲያይ ይደነግጣል። በዚያም ቦታ ላይ በመገኘቱም ግራ ገብቶት ድምጾችን እየሰማ እንደነበር ይነግራታል። ቶሪ ታረጋጋዋለች። በህልሙ እየተራመደ እንደነበረም ትነግረዋለች። ቶሪ ብራይደንን ወደ አልጋው ከወሰደች በኋላ በበረቱ ውስጥ ያለው በር እንደገና ቀይ ብርሃን ያበራል። ካይል ምን እንደተፈጠረ ሲጠይቃት ብራይደን በህልሙ እየተራመደ ወርታች ወርዶ እንደነበረም ብቻ ትነግረዋለች። በማግስቱ ብራይደን የሳር ማጭዳ ማሽኑን ለማስነሳት ይሞክራል። ነገር ግን አልነሳ ይለዋል። ብራይደን በጣም ተናዶ ማሽኑን ይወረውረዋል። ባደረገው ነገር ራሱ ይደነግጣል። ድምጾች እንደገና መስማት ይጀምራል። ለብራይደን የልደት ቀን ቤተሰብ ወደ ምግብ ቤት ይወስዱታል። የቶሪ ሂት ማርሊ ብራይደንን የትምህርት ቤት አማካሪ ስለሆነች እሱ ምን ያህል ጎበዝ እንደሆነ ትናገራለች። ባለቤቷ ኖህ የአደን ማጥመጃ ስጦታ ይሰጠዋል። ሆኖም ካይል ይህ ለልጅ የሚሆን ስጦታ እንዳልሆነ በማሰብ ይቀመዋል። ካይል ወደ ቤት እንደሚሄድ ይናገራል። ቤት ውስጥም ባልና ሚስቱ ብራይደን እንዴት እንደተቀየረ ያያሉ። ቶሪ እነሱ 10ዎቹ እድሜ ውስጥ ሳሉ አመፀኞች እንደነበሩ ታስታውሰዋለች። በቁርስ ሰዓትም ብራይደን ወላጆቹ ሲያወሩ አይሰማም። ዝም ብሎ መብላቱን ይቀጥላል። ካይል እሱን ሲፈትሽ ሹካውን ያገኘዋል። ካይል ሹካውን ሲያወጣው ሹካው ታጥፏል። ቶሪ የብራይደንን ጃኬት ለመውሰድ ወደ ክፍሉ ትገባለች። ካልጋው ፍራሽ ስርም የተደበቁ ፎቶዎች ታገኛለች። ካይል ከሷ ጋር ሲንቀሳቀስ ፎቶዎችን አብረው ያያሉ። በውስጣቸውም የሴቶች የውስጥ ልብስ ፎቶዎች እና አስቀያሚ የሰው አካል ክፍሎች እና የውስጥ ዕቃ ምስሎች ያስተውላሉ። እነዚህ በኋላ ሊያነጋግሩት ይወስናሉ። ከዚያም ምሽትም አንድ ድምጽ ቶሪን ከእንቅልፉ ይቀሰቅሰዋል። ብራይደን በቦታው እንደሌለ ታያለች። ይህ እንዲህ እንዳለ ኪትሊን በሰላም ተኝታ ሳለ ላፕቶፓ ድንገት የፍቅር ዘፈን መክፈት ሲጀምር ትነቃለች። ወዲያውኑ ዘግታ ወደ አልጋዋ ትመለሳለች። ነገር ግን ዞር ስትል ዘፈኑ እንደገና ይከፈታል። በዚህ ጊዜ ላፕቶፑን ዘግታ በላዩ ላይ ደብተሮችን ትጭንበታለች። ከበስተጀርባው ያሉት መጋረጃዎች ይንቀሳቀሳሉ። ኪትሊ እናቷን ለመጥራት ትጮኻለች። ብራይደንም በመስኮቱ አጠገብ ይታያል። ወዲያውኑ ኤሪክ ወደ ክፍሉ ገብታ ልጇን ታቅፋታለች። በካምፕ ቦታም ካይልና ቶሪ ልጆቻቸውን ፍለጋ ሂደው በጫካው መሃል ቆሞ ያገኙታል። እሱ ግን ለመሽናት ብቻ እንደመጣ ይናገራል። በኋላ ትምህርት ቤት ብራይደን የደብተሯ ላይ እንግዳ የሆነ ልብስ የጭራቅ ልብስ በመንደፍ ይጀምራል። ቶሪ ስለ ልጇ እንግዳ ባህሪ ለሜርሊ ትነግራታለች። ሜርሊ ግን ይህ ለተለመደ የጉርምስና እድሜ ባህሪ እንደሆነ ታስባለች። ቶሪ እሱን ልታየው ስትሄድ እንግዳ የሆነ ምልክት ሲስል ታየዋለች። እሱ ግን ወዲያውኑ ይደብቅባታል።
በዚያን ምሽት ካይል በዶሮች ቤት ውስጥ የዶሮ ጩኸት ይሰማል። በሌሊት አጋማሽ ላይም ዶሮቹ እንደገና ይጮሃሉ። ካይል ወደ ዶሮች ቤት ሲመለስ ሁሉም ሙተው ያገኛቸዋል። ወዲያውኑ ቶሪን ይደውላል። እሷ ግን በተኩላ ያማኘች ሆኖም ካይሊ ብራይደን እንዳደረገው ያስባል። ምክንያቱም ተኩላ ቁልፉን ሊሰብረው አይችልም። ቶሪ ግን ካይል ነገሮችን ያጋነነ እንደሆነ ታስባለች። በስፖርት ክፍለ ጊዜም ልጆች አንዱ ሌላውን የሚገፋበት ጨዋታ ይጫወታሉ። ብራይደን ተራ ሲደርስ ኪትሊ እሱን ለመንካት እምቢ ትላለች። መምህሯም ከክፍል እንደምታባራት ታስፈራራታለች። ኪትሊ እጇን ትሰጠዋለች። ብራይደን ግን እጇን አጥብቆ በመያዝ አጥንቶቿን ይሰባብራታል። ኤሪክ የብራይደን እውነተኛ እናት እብድ እንደነበረች ወይም ስትል ጠይቃለች። ቶሪ ግን እውነተኛ እናቱ እሷ መሆኗን ተናግራ ቤተሰቦቿን ይዛ ከፖሊስ ጣቢያ ትወጣለች። ቤት ውስጥም ቶሪ በበረቱ ውስጥ ምን እንደተፈጠረ ለካይል ትነግረዋለች። ብርሃኑ እያየች ቶሪ ወደ በረት ትሮጣለች። ብራይደንም አየር ላይ ተንሳፎ ታገኘዋለች። ስሙን ስትጠራውም ብርሃኑ ይጠፋል። እሱም ወደ ጉድጓድ ውስጥ ይወድቃል። በዚያም በብረት ስብርባሪ እጁ ይቧጨራል። ቶሪም ወደ ጉድጓዱ የወደቀ ልጇን ታረጋጋዋለች። እሱ ግን ከፊታቸው ያለውን እንግዳ ማሽን እያየ ማንነቱን ይጠይቃታል። ቶሪ ይህ ማሽን በአካባቢው የወደቀ የህዋ መንኮራኩር እንደሆነ እና እሱ በውስጡ እንዳገኘችው ታስረዳዋለች። አሁንም ልጅ እንደሆነና ልጇ እንደሆነ ልታሳምነውም ትሞክራለች። እሱ ግን ወላጆቹ ስለዋሹት በጣም ይቆጣል። አይኖቹም ከመብራት በፊት የሌዘር ጨረር ይተኩሳል። ከደቂቃዎች በኋላ ኪትሊ ኮምፒውተሯን እየተጠቀመች ሳለ ድንገት መስራት ያቆማል። ስትዘጋው ብራይደን በክፍሏ ውስጥ ታገኘዋለች። እሷ አበባ ይዞላት መጥቶ በቅርቡ ዓለም ሁሉ የሱ ልዩ እንደምትሆን ያሳውቃታል። እሷም በፍርሃት ታለቅሳለች። ኪትሊን እናቷ ከሱ ጋር እንድታወራ እንደማፈቅድላት ስትነግረው እሱ ያንን ጉዳይ እንደሚያስተካክል ይናገራል። በመስኮቶቹ ላይም ብዙ ምልክቶች ታይተዋል። እሷ ግን ቀልድ ይመስላታል። መስታወቱን ስታወጣው ደግሞ ይፈሳል። ማየትም ይሳናታል። መብራቶቹ ብልጭ ድርግም ማለት ሲቀጥሉ አንድ ነገር አጠገቧ ሲንቀሳቀስ ታስተውላለች። ኤሪክ ለመውደቅ ወደ ማቀዝቀዣ ክፍል ትሮጣለች። ነገር ግን ትኩስ ሌዘር በሩን ይቆርጠዋል። ብራይደንን ታየዋለች። በማግስቱ ጠዋት ፖሊሶች በምግብ ቤት ውስጥ ያለውን ውድመት ያገኛሉ። ነገር ግን ኤሪክ አልተገኘችም። ስልኳም አይታነሳም። ሜርሊ ብራይደንን በማደጎ ስለማደጉ ምን እንደሚሰማው ትጠይቀዋለች። እሱ ግን ልዩ ስለሆነና እውነተኛ ወላጆቹ እንደዚህ ካለ ደደብ ቦታ ስላልሆኑ በጣም ደስተኛ እንደሆነ ይናገራል። ሜርሊ ስለ ኪትሊን መጥፎ ስሜት ይሰማው እንደሆነ ስትጠይቀው ጥያቄውን ዝም ይላታል። ሜርሊ ለሸሪፍ ሪፖርት መጻፍ ስላለባት ግልጽ እንዲሆንላት ትለምነዋለች። በዚያኑ ምሽት ሜርሊ ቤት ውስጥ ብቻዋን ሳለች የቤቱ ደህንነት አላርም ይጮሃል። ድንገት በሩ ይንኳኳል። ሜርሊ ስትከፍተው ብራይደንን ታገኘዋለች። እሱም ሪፖርቱን እንዳጽፍ ምክንያቱም ለማንም መልካም እንደማይሆን ይነግራታል። ሜርሊ ስራዋን መስራት እንዳለባት ተናግራ እንዲሄድ ትነግረዋለች። በዚያም አላርም እንደገና ይጮሃል። እሷ ውጭ ስትወጣ ብራይደን ወደ ቤት ይገባል። ኑሆም ጥርሱን እየቦረሸ ሳለ ከበስተጀርባው አንድ ነገር ሲንቀሳቀስ አይቶ ወደ ቁም ሳጥኑ ይከተላል። በዚያም ብራይደንን አግኝቶ ጭምብሉን ያወልቅበታል። የተናደደው ኖህ ብራይደንን ከቤት ጎትቶ አውጥቶ ወደ መኪናው ሊያስገባው ይሞክራል። ለወላጆቹም እንደሚናገር ይዝትበታል። በዚያም ኖህ በመኪናው ውስጥ ገብቶ ይሄዳል። ነገር ግን በመንገዱ መሃል ብራይደን የመኪናውን መስታወት በመምታት መኪናውን ቁጥጥር እንዲያጣ ያደርጋል። ኖህ ሳይጋጭ ማምለጥ ቢችልም መኪና ወዲያውኑ መስራት ያቆማል። ቤት ውስጥም ቶሪና ካይል ልጃቸው ስለጠፋ ተጨንቀዋል። በዚያ ቅጽበት ብራይደን ሸሚዙን አውልቆ ይመጣል። እግር ኳስ ሲጫወት እንደነበር ይናገራል። ቶሪ ሸሚዙን ልጠብልህ ስትለው ብራይደን ራሱ እንደሚያጥበው ተናግሮ ወደ ክፍሉ ይሄዳል። ባልና ሚስቱ እየዋሸ እንደሆነ ያውቃሉ። ነገር ግን ማንም ዶክተር እሱ የውጭ ዜጋ ኤሊየን መሆኑን ስለማያምን ምንም ማድረግ እንዳለባቸው አያውቁም። ካይል አልጋው ባዶ መሆኑን አይቶ ድምጹን ተከትሎ ወደ ጫካ ይሄዳል። በዚያም ቶሪ እንግዳውን የማሽን አጠገብ ህፃን ይዛ ታገኘዋለች። ድንገት ህፃኑ ደም መፍሰስ ይጀምራል። ቶሪም ትከተላለች። ቶሪ ህፃኑን ስታየው አይኖቿ ያበሩ ነበር። በዚያን ቅጽበት ካይል ከዚህ አስፈሪ ህልም በአደጋ ጥሪ ምክንያት ይነቃል። ባልና ሚስቱ ወደ ሆስፒታል ይሮጣሉ። በዛም ሜርሊ ስለ ኖህ መኪና አደጋና ስለ ብራይደን ጉብኝት ትነግራቸዋለች። በማግስቱ ጠዋት ቶሪ ለብራይደን ኖህ መሞቱን ትነግረዋለች። ህፃኑ ግን ምንም አይነት ያዘን ስሜት አያሳይም። ምን እንደተፈጠረም አላወቀም።
ሆኖም ካይል አያምነውም። ይጮህበታል። ብራይደንም ሊወጣ ሲል ካይል እጁን ይይዘዋል። ብራይደን ካይልን ገፍቶ ቁምሳጥን ላይ ይጥለዋል። ሸሚዙ ላይም ደም ያያል። ብራይደን ከሻወር ሲወጣ ልጁን ለማረጋጋት ይቅርታ ይጠይቀዋል። ከኋላም ካይል ሸሚዙን ለቶሪ ያሳያታል። እሷ ግን እውነቱን ለማየት እምቢ ትላለች። ካይል ይጮህባታል። ይህ ለልጃቸው እንዳልሆነ ይነግራታል። ቶሪ ግን ርቃት ትሮጣለች። በማግስቱ ዴክሰን በኖህ አጠገብ በመንገድ ላይ የተገኘው ምልክት ፎቶ አይቶ ከምግብ ቤቱ ምልክት ጋር አንድ መሆኑን ይገነዘባል። በዚያኑ ምሽት ካይል የብራይደን የድሮ ትዝታዎች እያየ ያዝናል። ግንኙነታቸውንም ለማስተካከል እንዲሞክር ልጁን ለሳምንቱ መጨረሻ ወደ ውጭ ይዞት እንደሚሄድ ለቶሪ ይነግራታል። በማግስቱ ጠዋት ካይል እና ቶሪ ብራይደን በጫካ ውስጥ ለማደን ይሄዳሉ። ቶሪ በዴክሰን ትጎበኛለች። እሱም በምልክቱን ፎቶ ያሳያታል። ከብራይደንም ስም የመጀመሪያ ፊደል ጋር እንደሚመሳሰልም ይነግራታል። ሆኖም ቶሪ ምን እንደሆነ እንደማታውቅ ተዋሻለች። ወደ ውስጥም ለመግባት ቢጠይቃት ቶሪ ታባረዋለች። ዴክሰንም ከሄደ በኋላ ቶሪ ወደ ብራይደን ክፍል ሩጣ ደብተሩን ትከፍታለች። በየገጹ ላይ ያለው ምልክትም ደጋግማ ስዕሎችን ትመለከታለች። በተጨማሪም የጭራቅ ልብሱንና ያደረጋቸውን ግድያ ስዕሎች ታያለች። በመጨረሻም ስዕሉ ዓለምን ተቆጣጥሮ ይላል። ብራይደን በምድር ላይ ሌዘር ሲተኩስ ራሱንም እንደ አምላክ ሲያቀርብ ያሳያል። በጫካ ውስጥም ካይል ብራይደንን ዞሮ ስኬል ከጠብቆ ጭንቅላቱን ይተኩስበታል። ሆኖም ጥይቱ ምንም አይጎዳውም። የተደናገጠው ካይል በፍጥነት ጠመንጃውን ይጭናል። ነገር ግን ቀና ሲል ብራይደን ጠፍቷል። ካይል አጠገቡ አንድ ነገር ሲንቀሳቀስ እየተሰማው መሮጥ ይጀምራል። ድንገት ብራይደን ልብሱን ለብሶ ከፊቱ ይታያል። አባቱን ለመጣንም ያባረረዋል። ካይል ብራይደንን ሲይዘው ህይወቱ እንዲያተርፍለት ይለምነዋል። ነገር ግን ልመናው አይኖቹ ውስጥ በተተኮሱ የሌዘር ጨረሮች ይመለሳል። ጨረሮችም ጭንቅላቱን ሰንጥቀው ወዲያውኑ ይገድሉታል። ቤት ውስጥ ቶሪ ወደ ካይል ስልክ እየደወለች ታለቅሳለች። ስልኩ በመጨረሻ ሲነሳ ካይል ትክክል እንዳልነበረ እና ልጁ ሁሉንም እንደገደላቸው ታምናለች። ሆኖም ስልኩን ያነሳው ብራይደን ነበረ። እሱም ካይል እንደጠፋና አሁን ወደ ቤት እየመጣ እንደሆነ ይነግራታል። ብራይደን ስልኩን ይሰብረዋል። ድንገት ቤቱ መናወጥ ይጀምራል። ግድግዳዎች መፍረስ ይጀምራሉ። ቶሪ ደንግጣ 911 ለመደወል ከጠረጴዛ ስር ትደበቃለች። ቤቱ መናወጡን ይቀጥላል። የቤት እቃዎችም ስለሚወድቁ ማውራት አትችልም። ነገር ግን በተመሳሳይ ጊዜ ዴክሰን ከምክትሉ ጋር ደርሶ የቶሪን ስም ይጣራል። እሷም ልታገኘው ትሮጣለች። እንዳለመታደል ሆኖ ብራይደን ዴክሰንን በኃይል ገጭቶ ይገድለዋል። ምክትሏ ቶሪ እንድትደበቅ ትነግራታለች። በተጨማሪ ኃይልም ከመጥራቷ በፊት ቤቱን ትፈትሻለች። ብራይደንን በመስኮት ታየዋለች። ነገር ግን አይኗን ጥቅስ አድርጋ ስትመለስ ከበስተጀርባ በመሆን ከግድግዳ ጋር ጋጭቶ ይገድላታል። ቶሪ ካልጋው ስር ተደብቃ ብራይደንን እንደ ድሮ ጨዋታዎች ልታጫውተው ታፋጫለች። ክፍሉን ሲፈልግ ሲወጣ የሚሳፈፈው ነገሮቹን ታያለች። እሷ ስትወጣ ብራይደን ወዲያውኑ ተመልሶ ካልጋው ስር ይፈትሻል። እሷ ግን በመስኮት ታመልጣለች። ከማሽኑ ላይም ብረታ ብረት ስብርባሪ ከወሰደች በኋላ ቶሪ ብራይደን ትጠራዋለች። ዝም ብላ መጫወት እንደምትፈልግ ማስመስላ ታፏጫለች። እሱ በፉጨት ሲመልስላት ከበስተጀርባዋ ታገኘዋለች። ስለዚህ ምን ያህል እንደምትወደው ትነግረዋልና ጭምብሉን ታወልቅለታለች። በፍቅር ቃላትን በመናገር ስትቀጥል ብራይደን መልካም ነገር ማድረግ እንደሚፈልግ ይናገራል። ቶሪ ታቅፈውና እያለቀሰች በብረቱ ልትወጋው ስትዘጋጅ ብራይደን እጇን ይዛታል። ብረቱንም በቀላሉ ይቀማታል። በዚያም የተናደደው ብራይደን ቶሪን ይዞ በጣሪያው በኩል በመብረር በከፍተኛ ፍጥነት ወደ ሰማይ ይወጣል። ከዳመና ላይም ሲደርስ ይለቃታል። ስትወድቅና ስትሞትም ይመለከታል። በዚያኑ ቅጽበት አንድ አውሮፕላን ካጠገባቸው ይታያል። በማግስቱ ጠዋት ኤፍቢአይ አውሮፕላኑን በቶሪ ቤት ላይ እንደተከሰከሰ ፍንዳታውም ግድያውን ማስረጃዎችን በሙሉ እንዳጠፋ ይደርስበታል። አንድም ተሳፋሪ አልተረፈም። ነገር ግን የብራይደን ምልክት በአውሮፕላኑ ስብርባሪ ላይ ነበረ። እሳት አደጋ ሰራተኞችም ብራይደንን ያድኑታል። እሱም እንደ ምስኪን ተጎጂ አስመስሎ ከተወሰነ ጊዜ በኋላ ዓለም ዙሪያ ተከታታይ አደጋዎች በዜና መታየት ይጀምራሉ። ማን እንደሚያደርሰው ባይታወቅም የብራይደን ጥላ ግን ሁልጊዜም ከአደጋው ቦታዎች ላይ አለ።